ሰላም ውድ የባልጠጋ ፖድካስት ቤተሰቦቻችን እንኳን ወደ የባልጠጋ ፖድካስት በደህና መጡ። የባልጠጋ ፖድካስት ሀብትን ስለመፍጠር፣ ስራን ስለመፍጠር፣ ፈጠራን ስለማበረታታትና ማህበራዊ ተጽዕኖን ስለማሳደግ የሚያተኩር ፖድካስት ነው። በዚህ ፖድካስት በጎተራ ኤጀንሲ የተዘጋጁ 15 ተኮር ትምህርቶችን እንቃኛለን። እነዚህ ስምሪቶች 25 ሚሊዮን የስራ ዕድሎች እና 25,000 ማህበራዊ ባለጸጎችን ለመፍጠር የተቀረጹ ተግባራዊ አቅጣጫዎች ናቸው። እንግዲህ ወደ ዛሬው ርዕሰ ጉዳይ እንግባ። 15ቱ የጎተራ ኤጀንሲ ተኮር ስምሪቶች። የጎተራ ኤጀንሲ 25 ሚሊዮን ስራዎችንና 25,000 ማህበራዊ ባለጸጎችን ለመፍጠር ባለው ቁርጠኛ ጉዞ የሚከተሉትን ምርታማ የሆኑ አገልግሎትና የገቢ ምንጭ ስምሪቶችን መርጠንና ተወያይተን አቅርበናል። እነዚህ ስምሪቶች ከማህበረሰቡ ፍላጎት በሙከራ የተገኙ ሲሆን ወደ መሬት ወርደው እየተፈተሹ ናቸው። እነዚህ ስምሪቶች ለማሳካት እያንዳንዱ ስምሪት በትኩረትና በባለቤትነት የሚመራ አስፈጻሚ ይሰየማል። አንደኛ፣ የጎተራ ኮንስትራክሽን። የጎተራ ኮንስትራክሽን ከሌሎች የአካባቢ ኮንስትራክሽን ድርጅቶች ጋር በመተባበርና ቴክኖሎጂን በማካተት የግንባታ ስራ በጥራት ለማቀላጠፍ በኢንዱስትሪ ውስጥ ተጠቃሚዎችን ለማበርከትና ኢንዱስትሪውን ለማዘመን ተዘጋጅተናል። ሁለተኛ፣ የቀልዶች ጎተራ መጽሐፍ እየተጠናቀቀ ነው። ቀልዶች ዘና ማለትን የሚያበራክቱና መጨናነቅን የሚያኮስሱ መሆናቸውን በመገንዘብ ህዝባችን በመዝናናት በተስፋና በፈጠራ ችሎታ እንዲጀምር የሚያዝናኑና የሚያስቁ ቀልዶችን በአማርኛ በአፋን ኦሮሞና በእንግሊዘኛ በመጽሐፍ አጠናቀን ለገበያና ለመጽሐፍ ምረቃ እያዘጋጀን ነን። ሶስተኛ፣ የድርጅቶች ድልድይ ነን። አብይ ተቋሞች ከዲያስፖራ ማህበራት ጋር የቀረበ ግንኙነት እንዲጠናከርና የዲያስፖራውን ፍላጎታዊ ተሳትፎ ለመጨመር እንደ ድልድይ ለማገልገል ተዘጋጅተናል። ቀዳሚ ምሳሌ አንጋፋው የኢትዮጵያ ንግድ ባንክ ዲያስፖራው ተኮር አገልግሎቶችን ለዲያስፖራው ማህበረሰብ ለማስተዋወቅ የሚያስችል እቅድ ነው። አራተኛ፣ የልማት ምክር አገልግሎት። በአፍሪካ ውስጥ ዘላቂ መሰረተ ልማት ለማፋጠን ምርጥ ልምዶችና በዓለም ደረጃ ግንዛቤዎችን ለማምጣት በአፍሪካ አቀፍ ደረጃ የተቀናጀ የዲያስፖራና የአካባቢ የምክር አገልግሎቶችን ተሳትፎ እያመቻቸን ነው። አንድ ዋና ምሳሌ የአፍሪካ የውሃ ልማት የምክር አገልግሎት እቅድ ነው። አምስተኛ፣ የማህበራዊ ባለጸጎችን ማበራከት። የማህበራዊ ባለጸጎችን የማዘጋጀትና የማበራከት መርሃ ግብር እያካሄድን ነው። ይህ የማህበራዊ ችግሮችን በመፍታት ሀብት በማፍራት ማህበራዊ ስራ ፈጣሪዎችን ማዘጋጀት፣ ማስፋፋትና ማሳተፍን ይጨምራል። ስድስተኛ፣ አስቤዛ ከጅምላ ወደ ሸማች የማድረስ መርሃ ግብር ታቅዷል። ዝቅተኛ ገቢ ያላቸውን ሸማቾች ተጠቃሚ ለማድረግ ከጅምላ እስከ ሸማች ተመጣጣኝ የምግብ አቅራቦቶችን ለማሰራጨትና ለማመቻቸት ተዘጋጅተናል። ሰባተኛ፣ የቤት ጥገና አገልግሎት። በቴክኖሎጂ የታገዘ የቤት ጥገና አገልግሎት እያቋቋምን ነው። ይህ አገልግሎት የህንፃዎችንና የመኖሪያ ቤቶችን የብልሽት ችግር ለመፍታትና ጥገና ለማፋጠን ይረዳል። ስምንተኛ፣ የምሳ ማከፋፈል አገልግሎት። ጤናማ ተመጣጣኝና ዘላቂ ምሳዎችን ለትምህርት ቤቶች፣ ለስራ ቦታዎችና ለጤና ማዕከላት የማከፋፈል አገልግሎት ለማቋቋም ተዘጋጅተናል። ዘጠነኛ፣ የአገልግሎት ኤክስፖርት። ለምሳሌ እንደ ትምህርት፣ ጤና፣ ቴሌኮም እና ፋይናንስ ያሉ ዋና ዋና አገልግሎት አቅራቢዎች ከፍተኛ ሀብት ካላቸው 10 ሀገራት አገልግሎት ፈላጊዎች ለመሳብና በእነዚህ ሀገራት የአገልግሎት ማዕከላትን ለማስፋፋት እንዲችሉ ለማበረታታት ተዘጋጅተናል። 10ኛ፣ የዲያስፖራ ጉዳዮችን ለማስፈጸም። የዲያስፖራውን ከበድ ያሉ ጉዳዮችን በታማኝነትና በቅልጥፍና ማስፈጸም። 11ኛ፣ ቅዳሜና እሁድን በዝዋይ። በስራ የደከሙ አዲስ አበባዎችን ቅዳሜና እሁድን ከአዲስ አበባ ወጣ ብለው በዝዋይ ሐይቅና የተፈጥሮ ጸጋ እንዲዝናኑና ሰኞ ጠዋት ፈጠራና ምርታማነትን ይዘው ከች እንዲሉ ማድረግ። 12ኛ፣ የሞጆ ጎጆ መንደር። የሞጆ ጎጆ መንደር ተፈጥሮን፣ መዝናኛን፣ ማህበራዊ መስተጋብርን እንደ ዲጂታል መርዝ ማስወገጃዎችን የሚያጣምር ልዩ የመዝናኛ መንደር ነው። 13ኛ፣ የዲያሊሲስ አገልግሎት። በዝቅተኛ የኑሮ ደረጃ ያሉ የኩላሊት ህመምተኞች የሚገጥማቸውን የህክምናና የዲያሊሲስ አገልግሎት ችግሮችን ለመቀነስ ተቋም ማቋቋምና የዲያሊሲስ መሳሪያዎችን በተመጣጣኝ ዋጋ ማቅረብ። 14ኛ፣ የግንባታ ማህበራት። በአዲስ አበባ የግንባታ ህብረት ስራ ማህበራትን እንዲፈጥሩ እንዲስፋፋና እንዲጠናከሩ ማመቻቸት። 15ኛ፣ የክረምት የፈጠራ ካምፕ። የክረምት የፈጠራ ዲፕሎማትና ሼፍ ካምፕን በአዲስ አበባ በዋሽንግተን ዲሲ እና በሲሊኮን ቫሊ ማካሄድ።
ውድ የባልጠጋ ፖድካስት አድማጮቻችን ዛሬ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ዛሬ የተመለከትናቸው 15ቱ የጉዳይ ኤጀንሲ ተኮር ስምሪቶች የስራ ፈጠራን፣ የሀብት ፈጠራንና የማህበራዊ ለውጥን በተግባር ለማምጣት የተዘጋጀ ራዕዮች ናቸው። ይህ ጉዞ የአንድ ድርጅት ብቻ ሳይሆን የሁላችንም ተሳትፎ፣ ትብብርና ቁርጠኝነትን የሚፈልግ ጉዞ ነው። በየቀኑ አንድ ሀሳብ ስንፈጥር፣ አንድ ሰው ስናግዝ፣ አንድ ስራ ስንፈጥር ሀገራችንን ወደ ተሻለ ነገ እየመራን ነው። የባልጠጋ ፖድካስት የሀብት ፈጠራንና ማህበራዊ ተጽዕኖን የሚያበረታታ ውይይት ማቅረብን ይቀጥላል። ፖድካስታችንን ከወደዳችሁት ለወዳጆቻችሁ ያጋሩ። እንዲሁም የሚቀጥሉትን ክፍሎች እንዳያመልጧችሁ ይከታተሉ። እስከምንገናኝ ድረስ ትልቅ አስቡ፣ በድፍረት ይፍጠሩ፣ በጋራ ይስሩ፣ ሀብትን ለማህበረሰብ ጥቅም ያውሉ። እኔ የባልጠጋ ፖድካስት አቅራቢያችሁ ነበር። ሰላም፣ ጤናና ስኬት ይሁንላችሁ። በቀጣይ ክፍል እስክንገናኝ ድረስ ቸርን ሰንብት።